ዛሬ ደግሞ ግሬድ ሚኒስትሪ ኤግዛም ፓርት 1 ይዤላችሁ ቀርብ ያለው ተከታተሉኝ። እንዴት ቆያችሁ ተማሪዎች? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል የ2017 ሚኒስትሪ ኤግዛም ፈተና አብረን እንሰራለን። በጥሞና ተከታተሉኝ። ኦኬ፣ ወደ ጥያቄዎቹ ስገባ ጊቨን ሴት ዘ ሴትስ ኦፍ ኤ አለ 1 2 3 ተሰጥቶናል። ቢ ደግሞ ከ1 እስከ 4 ተሰጥቶናል። ዊች ኦፍ ዘ ፎሎዊንግ ኢዝ ትሩ፣ ትክክል የሆነው የትኛው ነው የሚለው። እሺ፣ ኤ ላይ ሴት ኤ ኢዝ ኢኳል ቱ ሴት ቢ ይላል። ኤ እና ቢ እኩል ናቸው ይላል። ኤ 1 2 3 ነው። ቢ ደግሞ 1 2 3 4 ነው። እኩል ለመሆን ኤ እና ቢ ላይ ያሉት ነምበር ኦፍ ኤሌመንት እኩል መሆን አለባቸው እና እዚህ ጋር ቢ ስለሚበልጥ ኤ ፎልስ ነው ማለት ነው፣ ትክክል አይደለም። ወደ ሲ ጋር እንሄዳለን። ሲ ጋር ስንሄድ ሴት ቢ ኢዝ ፕሮፐር ሰብሴት ኦፍ ሴት ኤ ይላል። ፕሮፐር ሰብሴት ጋር ስንመጣ ፕሮፐር ሰብሴት ማለት አንድ ኤሌመንት የሆነ ሰብሴት ፕሮፐር ሰብሴት ነው ሲባል ያ መጀመሪያ አሁን ለምሳሌ ቢ ፕሮፐር ሰብሴት ኦፍ ኤ ይላል አይደለ? ኤግዛምፕል ቢ ውስጥ ያለው ኤሌመንት ከኤ ውስጥ ሰብሴት ሆኖ ግን ምን ማለት አለበት? መስት ቢ ፊው መሆን አለበት፣ ማነስ አለበት ነው ህጉ ፕሮፐር ሰብሴት ማለት። ስለዚህ ቢ እዚህ ጋር ፕሮፐር ሰብሴት ኦፍ ኤ ይላል። ቢ ደግሞ ከኤ ፊው አይደለም፣ ስለዚህ ይፈርሳል ማለት ነው። ዲ ጋር መጣን። ዲ ጋር ስንመጣ ቢ ኢዝ ሴት ቢ ኢኩቫለንት ነው ከሴት ኤ ጋር ይላል። ኢኩቫለንት ለመሆን ኢኩቫለንት ማለት ነምበር ኦፍ ኤሌመንታቸው እኩል ሲሆን ማለት ነው። ለምሳሌ እዚህ ጋር ነምበር ኦፍ ኤሌመንታቸው ስንት ነው? 1 2 3 ነምበር ኦፍ ኤሌመንት አለው። እዚህ ጋር ደግሞ ነምበር ኦፍ ኤሌመንት 1 2 3 4 አለ። 4 እና 3 እኩል ናቸው አይደሉም? ስለዚህ ዲ አፈረሰብን ማለት ነው። ወደ ቢ ጋር ስንመጣ ሴት ኤ ኢ ሰብሴት ኦፍ ሴት ቢ፣ ኤ ውስጥ ያለውም ቢ ውስጥም አለ። ሰብሴት ማለት እዚህ ውስጥ ያለው ስብስብ እዚህ ውስጥ ይካተታል አለ እንደማለት ነው። ስለዚህ መልሳችን ምንድን ነው ማለት ነው? ቢ ነው ማለት ነው። ኦኬ፣ ወደ ሁለተኛው ጥያቄ ሄድን። ኢን ደ ቫን ዲያግራም ጊቨን ቢሎ ሴት ኤ ኮንቴኒንግ ስቱደንት ሁ ላይክ ማቴማቲክስ ኤንድ ሴት ቢ ኮንቴኒንግ ስቱደንት ሁ ላይክ ሳይንስ ይላል። ሴት ኤ ውስጥ ያለው ምንድነው የሚወዱት? ማቴማቲክስ ኤም እንበለው፣ እዚህ ጋር ደግሞ ሳይንስ ኤስ እንበለው። ስለዚህ እዚህ ጋር ሼድድ ሪጅን አለን ማለት ነው። ስለዚህ ዋት ዱ ሼድድ ሪጅን ሪፕሬዘንት ኢን አባቭ ቫን ዲያግራም። ቫን ዲያግራሙ ላይ ያለው ሼድድ ሪጅኑ ምንድነው የሚወክለው የሚለውን ምንድነው ሪፕሬዘንት የሚያደርገው የሚለውን ነው ይጠየቅነው። ኤ ጋር ሄድን። እሺ፣ ስቱደንት ሁ ላይክ ኦንሊ ማቴማቲክስ ይላል። ሼድድ ሪጅኑ ላይ ማቴማቲክስ ብቻ ነው የሚወዱት ይላል። ስለዚህ ይሄ ትክክል አይደለም። ምክንያቱም ቦዝ ነው መሆን ያለበት ሼድድ ሪጅን ወይ ደግሞ ኤ ኢንተርሴፕሽን ቢ የሚባል አለ። የሁለቱም የጋራ የሆነ ቦታ ማለት ነው። ሁለቱንም ያካተት ነው የሚሆነው። ስለዚህ ኦንሊ ማቴማቲክስ ይላል፣ ትክክል አይደለም። ስቱደንት ሁ ላይክ ኦንሊ ሳይንስ፣ ሳይንስም የሚወድ ነው ይላል። ሼድድ ሪጅን አይደለም፣ ሁለቱንም ነው። የሁለቱንም ያጋራ ኢንተርሴፕሽን ፓርት ነው። ሲ ደግሞ ስቱደንት ሁ ላይክ ኢዘር ማቴማቲክስ ኦር ሳይንስ ይላል። ከሁለት አንዱ ነው የሚለው። ስለዚህ ከሁለት አንዱ አይደለም። ስቱደንት ሁ ላይክ ቦዝ ይላል፣ ማቴማቲክስ ኤንድ ሳይንስ። ስለዚህ ማቴማቲክስም የሚወድ ሳይንስም የሚወድ ይላል። ስለዚህ መልሳችን ምንድን ነው ማለት ነው? ዲ ነው ማለት ነው። ሶስተኛ ጥያቄ ጋር ስንሄድ which of the following correct represents the relationship between natural number and whole number ይላል። ሪሌሽንሽፓቸውን ስለ ሪሌሽንሽፕ ነው የሚያወራው፣ ስለ ናቹራል እና ሆል ነምበር የትኛው ትክክል የሚለውን እናያለን። ከዲ እንጀምር። ከዲ ስንጀምር ሆል ነምበር ሰብሴትስ ኦፍ ናቹራል ነምበር አይደለም። ምክንያቱም ሆል ነምበር የሚጀምረው ከስንት ነው? ከዜሮ ነው የሚጀምረው። ስለዚህ አይሆንም። ቢ ጋር ሄድን። ኢኩቫለንት ይላል፣ ትክክል አይደለም። ኤም እንደዛው አይሆንም። ሲ ጋር ስንመጣ ግን ምንድን ነው? ናቹራል ነምበር ሰብሴትስ ኦፍ ሆል ነምበር ትክክል። ናቹራል ነምበር ውስጥ ያሉት ሁሉም ሆል ነምበር ውስጥ አሉ። ስለዚህ መልሳችን ምንድን ነው ማለት ነው? ሲ ነው ማለት ነው። ኦኬ፣ አራተኛ ጥያቄ ጋር እንሄዳለን። which of the following is correct define the sets of all integer number ይላል።
ኦል ኢንቲጀር ነምበርን ዲፋይን የሚያደርገው የሚገልጸው የትኛው ነው ይላል። ስለዚህ ኤ ኔጌቲቭ ኢንቲጀር ነው አይደለ? ከዜሮ በታች ወደ ላይ ስትመጡ ከ8ኛ ክፍል በላይ ስትመጡ ታውቁታላችሁ። ኢንቲጀር ነምበር በሁለት ይከፈላል። ኔጌቲቭ ኢንቲጀር ነምበር ይባላል እና ፖዚቲቭ ኢንቲጀር ነምበር ይሉታል። ኤ ላይ ያለው ምንድነው? ኔጌቲቭ ኢንቲጀር ነምበር ነው። ወደ ሲ ጋር ስንሄድ ይሄ ምንድነው? ሆል ነምበር። ከአንድ የሚጀምረው ምንድነው? ሆል ነምበር ነው። ዲ ጋር ስንመጣ ደግሞ ምንድነው? ናቹራል ነምበር። ናቹራል ነምበር ከስንት ነው የሚጀምረው? 1 2 3 እያለ ይቀጥላል። ቢ ጋር ደግሞ ስንመጣ ምን ያካትታል? ሁለቱንም ያካትታል። ዜሮ በታች ከዜሮ ወደ ላይ። ይሄ ምንድነው? ሪፕሬዘንት ያደርገዋል። ስለዚህ መልሳችን ምንድነው ማለት ነው? ዲ ነው። እሺ ወደ አምስተኛ ጥያቄ መጣን። ዋት ኢዝ ዘ ፕሮዳክት ኦፍ ኔጌቲቭ 9 ታይምስ 6 ነው የሚለው። ቀጥታ ማባዛት ነው። ኔጌቲቭ 9 ሲባዛ በ6 ሪዛልታችን እዚህ ጋር ምንድነው? ኔጌቲቭ ነምበር ነው ሲባዛ ፖዚቲቭ ነምበር ነው። ሪዛልታችን መስት ቢ ምን መሆን አለበት? ኔጌቲቭ መሆን አለበት። ስለዚህ 9 ሲባዛ በ6 ስንት ነው? ኔጌቲቭ 54 ነው። ስለዚህ ሪዛልታችን ስንት ነው ማለት ነው? መልሳችን ዲ ይሆናል ማለት ነው። እሺ ስድስተኛ ጥያቄ መጣን። what is the results of 41 divided by 7 in 2 decimal place ነው የሚለው። እሺ ይሄንን አብረን እንሰራዋለን። እቺን ወደ 6 ተጠጋጋታለች። ስለዚህ የተጠጋጋ 5.86 ይሆናል ማለት ነው መልሳችን። እዚህ ጋር ዲ ነው መልሳችን ማለት ነው። ኦኬ ሰባተኛ ስንሄድ ሲምፕሊፋይ ማድረግ ነው። what is the simplified forms of ratio 6 divided by 9 ማለት ነው። የዚህ ጂሲኤፋችን ስንት ነው? ጂሲኤፍ ማለት ግሬት ኮመን ፋክተራችን ማለት ነው። የሁለቱ ግሬት ኮመን ፋክተራችን ስንት ነው? 3 ነው። ስለዚህ በ3 ስንት ይመጣል? 2 በ3 3 አይደለ? ስለዚህ 2/3 ይመጣል። ይሄ ነው መልሳችን ማለት ነው። ስምንተኛ ጥያቄ እንመጣለን። የስቱደንት has 1200 students and 52% of them are boys. How many boys are there in the school? ምን ያህል ወንዶች አሉ ነው የሚለው ጥያቄ። ስለዚህ እሱን አብረን ካልኩሌት እናደርገዋለን። ኦኬ ቶታል ነምበርስ ኦፍ ስቱደንት ስንት ነው? 1200 ነው። 52%ቱ ቦዮች ናቸው የተባለ ነው። የቦይ የወንዶቹ ቁጥር ነው የተጠየቀው። ስለዚህ ይህንን ካልኩሌት ስናደርግ እንዴት ነው? 1200 ሲባዛ 52% አይደለም? 1200 ሲባዛ 52 ወደ ቁጥር ስንቀይረው በመቶ። ስለዚህ ይህን አባስተን መጨረሻ ላይ ስንት እናመጣለን? 62,400 በመቶ መቶ ዜሮን በመቶ ስናጣፋ መጨረሻ ላይ መልሳችን ስትመጣ 624 ይመጣልናል። መልሳችን ታዲያ ምንድን ነው ማለት ነው? መልሳችን ኤ ነው ማለት ነው። ኦኬ ወደ 9ኛ ጥያቄ ስንሄድ the company increased its employees salary by 20% if an employee was earned 316 euros before the increasing what is their new salary ነው የሚለው። ኒው ሳላሪያቸው ስንት ነው የሚለውን አብረን ካልኩሌት እናደርጋለን። ኦኬ የሚከፈላቸው ኤስ እንበለው። ሳላሪያቸው ስንት ነው? 3600 ነው። ግሮዝ ፐርሰንቱ ስንት ነው? 20% ነው። ስለዚህ ስንት ነው ግሮዝ? አሁን ግሮዝ ያደረገው ደሞዛቸው ስንት ነው የሚለው። ስለዚህ መጀመሪያ የጨመረውን ግሮዝ ምን ያህል ብር ተጨምሮላቸው የሚለው እንሰራለን። ኦኬ እሱን ስንሰራ ቀጥታ 3600 ሲባዛ 20 ዲቫይድድ ባይ 20% ማለት በስንት ነው? 20 ሲካፈል በመቶ ማለት ነው። ይህንን ስናካፍለው ስንት ይመጣል? መጨረሻ ላይ 720 ብር ምን ብሏል ማለት ነው? ተጨምሮላቸዋል። ስለዚህ 720 ብር ከተጨመረላቸው ትክክለኛ ኒው ሳላሪያቸው ስንት ነው ማለት ነው? 3600 ሲደመር 720 ማለት ነው። ስለዚህ ስንት ነው? 4320 ብር ነው ማለት ነው። ስለዚህ ምርጫችን መልሳችን ምንድን ነው? መልሳችን ቢ ነው ማለት ነው።
ኦኬ 11 ጥያቄ which quadrant contain a point where both the x coordinate and y coordinates are negative in the Cartesian coordinated system ላይ ሁለቱም ኔጌቲቭ የሚሆኑት ነው የሚለው። ስለዚህ እሱን በግራፍ አሳያችኋል ማለት ነው። ቢ ይሆናል ማለት ነው። ኦኬ ወደ 10ኛ ጥያቄ ወደ 11ኛ ጥያቄ ስንሄድ ኦኬ እዚህ ጋር የምናየው በግራፍ አሳያችኋለሁ። ኤክስ ዋይ አክሲስ ኤክስ አክሲስ ይሄኛው ፈርስት ኳድራንት ነው። ሰከንድ ኳድራንት ይሄኛው ደግሞ ሰርድ ኳድራንት ነው። አይቪ ፎርዝ ኳድራንት ነው። እዚህ ጋር ኤክስ ግሬተር ዛን 0 ነው፣ ዋይም ግሬተር ዛን 0 ነው። እዚህ ጋር ደግሞ ኤክስ ሌስ ዛን 0 ነው፣ ከ0 ያንሳል። ዋይ ደግሞ ግሬተር ዛን 0 ነው። ሰርድ ኳድራንት ላይ ኤክስ ሌስ ዛን 0 ነው፣ ዋይም ሌስ ዛን 0 ነው። ፎርዝ ኳድራንት ደግሞ ኤክስ ግሬተር ዛን 0 ነው፣ ዋይ ደግሞ ሌስ ዛን 0 ነው። እዚህ ጋር የምናየው ምንድነው? ሁለቱም ምንድናቸው? ፖዚቲቭ ናቸው ማለት ነው። እዚህ ጋር ደግሞ ኤክስ ኔጌቲቭ ዋይ ፖዚቲቭ ነው። እዚህ ጋር ደግሞ ሁለቱም ኔጌቲቮች ናቸው፣ ኤክስም ዋይም። እዚህ ጋር ኤክስ ፖዚቲቭ ነው፣ እንደ ደግሞ ዋይ ኔጌቲቭ ነው ማለት ነው። ጠየቅነው ሁለቱም ዋይ ኤክስም ኔጌቲቭ የሚሆኑበት ነው። ስለዚህ ሰርድ ኳድራንት ይሆናል ማለት ነው መልሳችን። ስለዚህ ሰርድ ኳድራንት ነው ማለት ነው። ጥያቄ ወደ 11ኛ ጥያቄ ስንሄድ the cyclist has completed 19 km which is 3/4 of his total planned distance. what is the total planned distance ስንት ነው የሚለው ነው። እሱንም አብረን እንሰራዋለን። ኦኬ ኮምፕሊት ያደረገው 90 ኪሎ ሜትር ዲስታንስ ነው። በምን 3/5 ዲስታንስ ይሆንልናል። ስለዚህ ዲስታንሱ ስንት ነው የተባለው። ስለዚህ ከዚህ ጋር ሶልቭ ስናደርገው ዲስታንስን በ5/3 ማባዛት እንችላለን። ቦት ሳይድ 5/3 ስናባዛ 90 ኪሎ ሜትር ኢኳልስ ቱ 5/3 3/5 ዲ። ይሄ በዚህ ጠፈር ይሄ በዚህ ይጣፋል። ስለዚህ እዚህ ጋር ስንት ሰጣን? 150 ኪሎ ሜትር ምን መጣና ዲስታንስ ማለት። ስለዚህ መልሳችን ስንት ነው ማለት ነው? 150 ይሆናል ማለት ነው። ስለዚህ አንሰራችን ምንድነው ማለት ነው? ዲ ነው ማለት ነው። ኦኬ አሁን 12ኛ ጥያቄ ላይ እንገኛለን። if triangle has one angle that measure 90 degree then what types of triangle is it ነው የሚለው። ስለዚህ ከቢ እንጀምራለን። ኦብቲየስ አንግል ማለት አንድ አንግሉ ከ90 ዲግሪ የበለጠ ነው። ስለዚህ ኦብቲየስ አንግል ቢ አይሆንም። ሲ ደግሞ ኢኩላተራል ትራያንግል ይላል። ኢኩላተራል ትራያንግል ደግሞ 3 አንግሎች አሉት፣ እነሱም 60 ዲግሪ ነው ያለው። ስለዚህ ኢኩላተራል ትራያንግል አይደለም። አኪዩት አንግል ደግሞ 3ቱም አንግሎቹ ከ90 ዲግሪ ያነሰ ነው። ስለዚህ አኪዩት አንግል አይሆንም። the best answer is ኤ ነው። ራይት አንግል ምንድነው? አንዱ አንግሉ ምንድነው? 90 ዲግሪ ሜጀር ያደርጋል ማለት ነው። ኦኬ 13ኛ ጥያቄ a triangle has ሳይድ ሜጀር 5 ሴንቲሜትር 12 ሴንቲሜትር እና 13 ሴንቲሜትር ሳይድ ሜጀር ያደርጋል። ሳይዶቹ እነዚህ 3 ሴንቲሜትሮች ተሰጥተውናል። ዋት ኢዝ ኢት ፔሪሜትሩ ስንት ነው ነው የሚለው። ፔሪሜትር ማለት ሳይዶቹ መደመር ማለት ነው ባጭሩ። ስለዚህ ፔሪሜትሩ 12 ሲደመር 15 ሲደመር 13 ሶስቱን አንድ ላይ ስንደምር ስንት ይመጣል ማለት ነው? 30 ይመጣል ማለት ነው። ስለዚህ መልሳችን ዲ ነው። 14ኛ ጥያቄ what is the circumstance of a circle which radius of 21 cm use pi በቁጥር ተሰጥቶናል 22/7 እሱን ካልኩሌት እናደርጋለን አብረን። ኦኬ ሰርከምስታንስ ልትጠየቅ ነው። ሰርከምስታንስ ማለት
ፎርሙላው 2 ፓይ አር ነው። ስለዚህ ሰርከምስታንስ ሲ ብንለው 2 ታይምስ ፓይ ደግሞ 22/7 ተሰጥቶናል ጊቭናቸው ላይ ታይምስ ራዲየሱ ስንት ነው? 21 ሴንቲሜትር። ይህን በቀጥታ ስናባዛው ስለዚህ 132 ሴንቲሜትር ይመጣል ማለት ነው። ሴንቲሜትር። ስለዚህ መልሳችን ስንት ነው? 132 ሴንቲሜትር ነው ማለት ነው። 15ኛ ጥያቄ ሬክታንጉላር field has a length of 80 centimeter and a width of 40 centimeter. What is its area ነው? ኤሪያ የሬክታንግል ሌንግዝ ታይምስ ዊድዝ ነው። ቀጥታ እናባዟለን። ኦኬ ኤሪያ ኦፍ ሬክታንግል ማለት ሌንግዝ ታይምስ ዊድዝ ነው። እዚህ ጋር በዚህ ጥያቄ ላይ ሌንግዛችን ስንት የተሰጠን? 80 ሴንቲሜትር ነው ሲባዛ ዊድዛችን 40 ሴንቲሜትር ነው። ይህ ሁለቱን ስናባዛ 3200 ሴንቲሜትር ስኩዌር ይመጣል። ስለዚህ መልሳችን ኤ ነው ማለት ነው። 16ኛ ጥያቄ ኮንሲደር ዘ ፊገር ጊቭን ብለው ሁለት ግራፎች ተሰጥተውናል። ግራፍ ፒ ኪው አር እኩል ነው ግራፍ ኤክስ ዋይ ዜድ ጋር እኩል ነው እየተባለ ነው። which ones of the following is the correct ኮንግረንሲ ቲዎሪ አፕላይድ? ኮሬክት የሆነ በኮንግረንሲ ቲዎሪ ላይ ትክክል የሆነው የትኛው ነው የሚለው። ስለዚህ በኮንግረንሲ ቲዎሪ ስናየው ፒኪው ከምን ጋር እኩል ነው? ከኤክስ ዋይ ጋር፣ ኪው አር ከዋይ ዜድ ጋር፣ አር ፒ ከስንት ጋር? ከዜድ ኤክስ ጋር እኩል ነው። ስለዚህ በኮንግረንሲ ቲዎሪ ስንሄድ ምንድናቸው? ሳይዳቸው የኛውም ሳይድ እኩል ነው፣ ይህም ሳይድ ከዚህ ሳይድ ጋር እኩል ነው፣ ይህ ሳይድ ከዚህ ሳይድ ጋር እኩል ነው። ስለዚህ መልሳችን የሚሆነው ማለት ነው ሳይድ ባይ ሳይድ ኮንግረንሲ ቲዎሪ ላይ ያሟላል። ስለዚህ መልሳችን ይሄ ነው የሚሆነው። ኦኬ 17ኛ ቱ ሬክታንጉላር ጋርደን ሃዝ አይደንቲካል ዳይሜንሽን አላቸው። ኢፍ ዘ ጋርደን ዩዝ 40 ሜትር ኦፍ ዘ ፌንሲንግ ፎር ዋን ጋርደን ሃው ማች ፌንሲንግ ኢዝ ሪኳየርድ ፎር ቦዝ ጋርደን ይላል። ስለዚህ የተጠየቅነው ስለ የሁለቱ ነው። ሁለት ሬክታንጉላር የሆኑ አይዴንቲካል ዳይሜንሽን ያላቸው ጋርደኖች አሉ፣ ፌንሲንግ ጋርደኖች አሉ። ስለዚህ ቦዝ የሁለቱም ስለተጠየቅን 2 ታይምስ 40 ኦር 40 ሲደመር 40 ስንት ይሆናል ማለት ነው? 80 ማለት ነው። ስለዚህ መልሳችን 80 ይሆናል። 18ኛ ጥያቄ the big chart represent of the survey of 200 people and their favorite drink. According to the survey 120 people prefer tea and 60 people prefer coffee and 20 people prefer milk ይላል። በግራፍ ሰጥቶናል። 108%ዎቹ ኮፊ ኤንድ 36%ቱ ሚልክ 216%ቱ ቲ ይላል። what percentage of people in the survey prefer ኮፊ ይላል። የኮፊውን የተጠየቅነው። ስለዚህ አብረን ይህንን ካልኩሌት እናደርገዋለን። ኦኬ እዚህ ጋር የተጠየቅነው የኮፊውን ብቻ ነው። ቶታል ነንበራቸው ስንት ነው? ቶታል ነንበራቸው ስንት ነው? 200 ነው። የኮፊ ደግሞ 60% 60 ነው የእንትን ያልነው 60። ኮፊ ደግሞ ፕሪፈር የሚያደርጉት ስንት ናቸው? 60 ነው። ኮፊ ፒ እንበለው ስንት ናቸው? 60 ነው። ስለዚህ የኮፊ ፕሪፈር የሚያደርጉት ስንት ፐርሰንት ናቸው እያለ ነው። ስለዚህ ስንሰራ የኮፊን ብቻ ስለሆነ ፐርሰንት ኦፍ ሲ እንበለው ኢኳልስ ቱ 16 ዲቫይድድ ባይ 200 ታይምስ 100% ስለተጠየቅን ማለት ነው። 0 በ0 ይጣፋል። በሁለት ስንት ማለት ነው? በሁለት ኢኳልስ ቱ 30 በ10 ሲባዛ 100 መጨረሻ ላይ ስንት መጣ ነው ማለት ነው? 30% ማለት ነው። ስለዚህ መልሳችን 30% ይሆናል። ስለዚህ መልሳችን 30% ይሆናል። ምክንያቱም ቶታሉ የተሰጠን ቁጥር አለ እዚህ ጋር ፐርሰንት ኦፍ ኮፊ ነው 60 ፕሪፈር የሚያደርጉ 60 ነው። በቶታሉ እናካፍልና በመቶ እናባዛለን። በፐርሰንት ለመለወጥ
ስለዚህ አንድ ላይ 0ን በ0 ስናጣፋ 30 ሲካፈል በ10 ቀን በመቶ መጨረሻ ላይ 0 በ0 ተጣፍቶ ስንት ይመጣ? 30% ይመጣልናል ማለት ነው መልሳችን። ስለዚህ ስንት ነው የሚሆነው ማለት ነው? 30% ነው ማለት ነው። ኦኬ the test score of the 5 students are 7, 5, 8, 4 and 6. what is the mean of score ነው። ሚንን ካልኩሌት አብረን እናደርጋለን። ኦኬ ሚን ማለት ኤም እንበላት ሚን is equals to total or sum of scores divided by number of student ነው። ስለዚህ sum of score ማለት ስንት ነው? 7 ሲደመር 5 ሲደመር 8 ሲደመር 4 ሲደመር 6 ሲካፈል ስንት ናቸው? 1 2 3 4 5 ናቸው። በ5 ማለት ነው። ስለዚህ ከላይ ስንደምር 30 ይመጣል። ሲካፈል በ5 እዚህ ኳልስቱ 6 ማለት ነው። መልሳችን 6 ይመጣል። 6 ማለት ቢ ማለት ነው። እሺ ዋት ኢዝ አብሶሉት ቫሊዩ ኦፍ -5/11 ነው። አብሶሉት ቫሊዩ ምንድነው? አብሶሉት ቫሊዩ ፖዚቲቭም ሆነ ኔጌቲቭ ቁጥር ሲገባ ሲወጣ አውትፑት ወይ ሪዛልቱ ስንት ሁልጊዜ ፖዚቲቭ ነው የሚሆነው። ስለዚህ አብሶሉት ቫሊዩ ይሄ ኔጌቲቭ አይሆንም፣ ይሄም አይሆንም። ስለዚህ 5/11 አብሶሉት ቫሊዩ ውስጥ ኔጌቲቭ ስናስገባው ፖዚቲቭ ይወጣል። ስለዚህ መልሳችን ሲ ነው ማለት ነው።